ከኔ እኩል ምግብ እያበላሽ ጠገብሽ። ነይ ነያቺ ቤቱን ብቻ አጽድተሽ በረንዳውን ሳታጸጂ ልትሄጂ ነው እንዴ? አይ ከሰዓት የምገባው ስራ ስለረፈደብኝ እኮ ነገ አጸዳዋለሁ ብዬ ነው። እሱን እኔ አይመለከተኝም። እያከፈልኩሽ መሰለኝ የምትሰሪው። ልክ ነሽ እኮ ግን በእግሬ ስለሚሄድ በጣም ይረፍድብኛል። ከቀረሁ ደግሞ ያባሩኛል። ካላጸዳሹ ደግሞ እኔ አባርሻለሁ። ገባሽ? ከተጸዳ በጣም ቆይቷል። አሁን አጽድተሽ ውጪ። አረ ከአንድ ቀን በፊት እኮ ነው ያጸዳሁት። ጭራሽ እኔን ውሸታምንሽ እያልሽኝ ነው? ሁለተኛ እሺ። ድሮስ ከኔ እኩል ምግብ እያበላሽ ጠገብሽ። ድሃ ምን ይሁንሽ ነው? እኔ ድሃ አይደለሁምሽ። እኔ የሌለኝ ገንዘብ ነው። ደግሞ ወላጆቼ ቢኖሩ እንደዚህ የሰው ፊት አላይም ነበር። አንድ ቀን ጊዜ ተቀይሮ እኔም ያልፍልኝ። ደግሞ ከገንዘብ ድሃ አስተሳሰብ ድሃ ይብሳልሽ። ቆይ እንዴት ነው እንደዚህ አይነት ሰው እያየሁኝ ምግብ የሚበላልኝ? ወደዛ ሶጩ እንጂ ምን አይነት ችግር ነሽ? ምን ይመስላል? አቤት ምንድን ነው ይሄ? ቆይ እኛ እንዳንበላ ነው? ይቅርታ ረብሻ እንዴ? እንዴት ነው እንደዚህ አይነት ሰው እያየሁኝ ምግብ የሚበላል? ወደዛ ሶጩ እንጂ። ይቅርታ ማስወጣት እንኳን አልችልም። ደግሞ የሰው ልጅ መከበር ያለበት በሰውነቱ እንጂ ባለባበሱ አይደለም። ጭራሽ ከኔ ጋር ታወዳድራለሽ? ችግር የለውም። እሱ ብቻ ሳይሆን አንቺም ጭምር ትወጫለሽ። ማነህ? ና ና ና። አቤት። ቆይ ምን አይነት ንቀት ነው? እንደዚህ አይነት ችጋራም ሰው ፊት ለፊት ሲቀመጥ መታ እንደማስወጣት ጭራሽ ሰው በሰውነቱ ነው የሚከበረው ምናምን ብላ ልትመክረኝ ትሞክራለች። ምን አይነት ንቀት ነው? በጣም ይቅርታ። አሁኑ ራሷ እንድታስተካክል አደረገች። እንኳን ደህና መጣ። ምን ልታዘዝ? ሳላድ ይኖራል? አዎ። እሺ። ይቅርታ፣ ያ ሰውዬ ምንድን ነው የሚልሽ? አይ ትንሽ ምግብ ቆይቶበት ነው። ችግር የለውም። አቺ ነይ። ምንድን ነው ለአንድ ተራ ሰው ብለሽ ከደንበኛችን ጋር እንደዚህ አፍላፊ የምትጋፈጪው? አርፈሽ ስራሽን አሰሪው። ለማንኛውም ይህንን ኮተታም ሰውዬሽን አስተናግደሽ ስትጨርሺ ታስወጪዋለሽ። እሺ ይጂ፣ በቃ ወደ ስራሽ። ምን ይጨመር? ምንም አያስፈልግም። በጣም ጥሩ ነው ያስተናገርሽ። በጣም መልካም ሰው ነሽ። እንዳንቺ አይነት ለህሊናው ታማኝ ሰው ለማግኘት ብዙ ደክመ። በነገራችን ላይ የዚህ ቤት ባለቤት እሱ ነው። እውነት? ለእኔ ጓደኛዬ ነው። ረጅም ዓመት ውጭ ነበር የነበረው። አሁን ያደረግነውን ነገር ሁሉ ሆን ብለን ያደረግነው። አቺ ይሄ ልጅ አስወጪው አላልኩሽም እንዴ? ምንድን ነው የምትሰሪው? በጣም ይቅርታ አድርግልኝ፣ አይለመደኝም። ከዚህ በኋላ ንብረት አስረክበው ውጣ። ስራ እንጨርሳለን። መጀመሪያ ለሆድህ ከመኖሪያ በፊት ለህሊና ነው። ሁሌም እንዳንቺ አይነት መልካም ሰው ነበር ስንፈልግ የነበረው። ከዚህ በኋላ የዚህን ቤት ኃላፊነት አንቺ ሙሉ ለሙሉ ትረከቢዋለሽ። የምርህን ነው? በጣም ነው የማመሰግነው። መልካም የስራ ጊዜ። አመሰግናለሁ።